ሰላም ተማሪዎች እንዴት ናችሁ? ለዛሬ ይዤላችሁ የመጣሁት ትምህርት የሰባተኛ ክፍል የሂሳብ ትምህርት ነው። ዩኒቷን ፓርት 1 ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር ማድረጋችሁን እንዳትረሱ። አሁን ቀጥታ ወደ ትምህርቱ ነው የምንሄደው። ይህን ፒዲኤፍ ከፈለጋችሁ ቴሌግራም ቻናሌ ላይ ያለላችሁ፣ ሊንኩን ደግሞ ዲስክሪፕሽን ላይ አስቀምጣለሁ። እሺ፣ ዩኒቷን ቤዚክ ኮንሴፕት ኦፍ ሴት ይላል። ኢንትሮዳክሽን ቱ ሴት። እሺ ከዚህ ጋር ነው የምጀምረው። ዴፊኒሽን a set is a collection of well defined objects። ሴት የምንለው ምንድነው? a collection of well defined object ነው። ይሄ ማለት የነገሮች ክምችት ማለት ነው። ግን ምን የሆነ well defined የሆነ well defined ምን ማለት እንደሆነ ወደ ታች እናያለን ማለት ነው። እሺ ሉክ ከዛ ቀጥሎ ደግሞ እዚህ ጋር ስለ ሴት ወደ ታች አለ። እዛ ላይ በደንብ የምናይ ነው የሚሆነው። ሴት ነው አይደለም፣ የሆነ ስብስብ ይሰጣችኋል። ያ ነገር ሴት ነው አይደለም፣ ዌል ዲፋይንድ ነው አይደለም የሚለውን ከታች ስላለ እዛ ላይ በደንብ የምነግራችሁ ነው የሚሆነው። እሺ አሁን ወደ ቀጣዩ ስንሄድ the individual object in the set are called members or element of the set። ኢንዲቪዥዋል ኦብጀክት ምን ይባላሉ? ኢለመንት ወይም ሜምበር ይባላሉ። ለምሳሌ s is equals to 1 2 3 4 ካልኩኝ እያንዳንዱ the individual object ማለት ለምሳሌ 1 2 3 እያንዳንዱ ኦብጀክት in the set እዚህ ስብስብ ውስጥ ምን ይባላሉ? ሜምበር ወይም ደግሞ ምን ይባላሉ? ኢለመንት ይባላሉ ማለት ነው። ሌላው the brass ነው። እዚህ ጋር ትጽፍላችሁ እንደዚህ አድርጌ ነው የጻፍኩት። ከዛ ውስጡ የሆነ ነገር ትጽፋላችሁ። ቁጥር ሊሆን ይችላል፣ ሌላም ፊደል ሊሆን ይችላል። ስለዚህ ይሄ ብራስ brass are used to enclose ለምን ይጠቅማል? used to ይጠቅማል enclose ለመሸፈን ወይም ለመዝጋት። the member of set ሜምበር ማለት አባሎቹን of a set የስብስቡን አባሎች ምን ለማድረግ ይጠቅመናል? ለመዝጋት ወይም ለመሸፈን ይጠቅመናል ማለት ነው። ሌላው ደግሞ each element of the set እያንዳንዱ ኢለመንት ለምሳሌ እዚህ ጋር ይሄን ተመልከቱት። እያንዳንዱ ኢለመንት ሉክ s is equals to ብዬ a e i o ባረግ ሉክ እያንዳንዱ ኢለመንት ማለት ይሄኛው each element ማለት እያንዳንዱ ኢለመንት ነው። in the set ስብስብ ላይ separated by በምን ይለያል? separated ማለት ይለያል በምን? by በኮማ ይለያል። ኮማ ነው የምታደርጉት። ስለዚህ እያንዳንዱ ኢለመንት በኮማ ይለያል ማለት ነው። listed between a pair of brasses ከዛ በኋላ ብራሱ ደግሞ ከውጭ በኩል አለ። without repetition and without repetition ሳይደጋገም without concern about order of their appearance without repetition ማለት ሳይደጋገም ማለት ነው። without ማለት አሁንም ኦርደሩ ላይ ኦርደሩን አናይም። ዊዛውት ማለት አፍራሽ ናት። እዚህ ጋር ዊዛውት ሲል አፍራሽ ማለት ነው። ስለዚህ ኦርደሩንም አናይም ማለት ነው። ቅደም ተከተሉን አናይም። ቅደም ተከተሉን ሲባል ምንድን ነው? መጀመሪያ ሪፒቲሽን ሲባል ለምሳሌ ኤስ ብዬ ኤ ብዬ አሁንም ድጋሜ ኤ ማለት የለብኝም ማለት ነው። ኤስ ኢዝ ኢኳልስ ቱ ብለን ኤስ ኢዝ ኢኳልስ ቱ ኤ ኤ ቢ ቢ አሁንም ቢ ብዬ ብጽፍ ስለዚህ አሁን እዚህ ጋር ሉክ ኤ ተደግሟል፣ ቢ ተደግሟል ማለት ነው። ስለዚህ እንደዚህ ሪፒቲሽን አያስፈልግም ማለት ነው። ስለዚህ እዚህ ጋር 2 ኤ ቢኖርም እንደ አንድ ኤ ነው የሚቆጠረው፣ 2 ቢ ቢኖርም እንደ አንድ ቢ ነው የሚቆጠረው። ስለዚህ ሪፒቲሽን አያስፈልግም። ሁለተኛ ደግሞ ኦርደሩ ነው። ኦርደሩ ሲባል ለምሳሌ ኤስ ኢዝ ኢኳልስ ቱ ብዬ 1 2 3 ብሎ መጻፍና ኤስ ኢዝ ኢኳልስ ቱ ብለን 2 1 3 ኦርደሩን እንደዚህ ብናቀያይረው ሁለቱ ተመሳሳይ ናቸው ማለት ነው። ስለዚህ እዚህ ጋር ዊዛውት ሪፒቲሽን እና ዊዛውት ኦርደሩ ምንም ችግር እንደሌለው ነው። ሪፒቲሽን ደግሞ እንደማያስፈልግ ነው ማለት ነው። ሴት ላይ ወይም ደግሞ ስብስብ ላይ we use ካፒታል ሌተር እንጠቀማለን። ልክ እንደዚህ ኤ ቢ ሲ ቱ ደነት ሴትን ደነት ለማድረግ ለመወከል ሴት ወይም ስብስብን ለመወከል ካፒታል ሌተር እንጠቀማለን። ስሞል ኬዝ ሌተር አር ዩዝድ ቱ ደነት ኢለመንት ኦፍ ዘ ሴት። ሌላው ደግሞ ስሞል ሌተሮችን እንጠቀማለን ምንን ለመወከል? ቱ ደነት ለመወከል ኢለመንትን
አባልን የስብስቡን አባል ለመወከል ምን እንጠቀማለን? ስሞል ሌተር እንጠቀማለን። ስብስቡን ደግሞ ለመወከል ምን እንጠቀማለን? ካፒታል ሌተር እንጠቀማለን። ፎር ኤግዛምፕል ዘ ሴት ኦፍ ኦል ቫውል ኢን እንግሊሽ አልፋቤት። ለምሳሌ ዘ ሴት ኦፍ ማለት ስብስብ፣ ኦል ቫውል ማለት ሁሉም ቫውሎች። ምን ውስጥ ያሉ ቫውሎች? እንግሊሽ አልፋቤት ውስጥ። እንግሊሽ አልፋቤት ውስጥ ከኤ እስከ ዜድ ፊደላቶች አሉ። ከኤ እስከ ዜድ ካሉ ፊደላቶች ውስጥ ቫውሎቹን ብቻ ነው እዚህ ጋር ቫውሎቹን ብቻ ካን ቢ ሪፕሬዘንትድ ባይ ሲንግል ሌተር ኤ። ሉክ እዚህ ጋር ኤ ብለን እንጀምራለን። ከዛ ውስጥ ላይ ያሉት ቫውል ሌተሮች ከኤ እስከ ዜድ ያሉት ቫውል ሌተሮች ኤ ኢ አይ ኦ ዩ ናቸው። ስለዚህ ውስጥ ላይ ያሉት አባላቶቹ ሜምበሮቹ ኢለመንቶቹ በስሞል ሌተር ይወከላሉ። ውጭ ላይ ያለው ደግሞ ይሄ በምን ይወከላል? በካፒታል ሌተር ይወከላል ማለት ነው። እሺ ኢፍ ኤ ኢዝ ኤ ሜምበር ኦፍ ሴት ኤ ሉክ ኤ ይሄ ስሞል ሌተር ኤ ካፒታል ኤ ውስጥ ወይም እዚህ ውስጥ ካለ ዘን ዊ ራይት ኤ አን ኤለመንት ኦፍ ኤ በዚህ መልኩ እንጽፈዋለን ማለት ነው። ይሄ ሲነበብ ኤ ኢዝ አን ኤለመንት ኦፍ ሴት ኤ ተብሎ ይነበባል ማለት ነው። ስለዚህ እዚህ ጋር ለምሳሌ ከዚህ ውስጥ አንዱን ፊደል ልውሰድ ኢ እንግዲህ ከኤ ውስጥ ነው የወሰድኩት፣ ከስብስብ ውስጥ ነው የወሰድኩት። ስለዚህ ምን ብለን እንጽፈዋለን? አን ኤለመንት ኦፍ ኤ ብለን እንጽፈዋለን። ወይ ደግሞ አይን ብንወስድ አይ ኢዝ አን ኤለመንት ኦፍ ኤ፣ ይሄ ሲነበብ አን ኤለመንት ተብሎ ነው ማለት ነው። እሺ እዚህ ውስጥ የሌለ ፊደል ብንወስድ፣ እዚህ ውስጥ የሌለ ፊደል ከወሰድን እንዴት ብለን እንጽፈዋለን? ለምሳሌ ዲ ልውሰድ። ዲ እዚህ ውስጥ የለም። ስለዚህ ስንጽፈው እንደዚህ አድርገን ነው የምንጽፈው። ይችኛዋን ጽፈን ከላይ እንደዚህ እንሰርዛለን ማለት ነው። ይሄ ሲነበብ ዲ ኢዝ ኖት አን ኤለመንት ኦፍ ኤ ተብሎ ይነበባል ማለት ነው። ስለዚህ እዚህኛው ላይ ኢፍ ኤ ኢዝ ኖት ሜምበር ኦፍ ሴት ኤ ውስጥ ከሌለ ስሞል ኤ ካፒታል ኤ ውስጥ ከሌለ እንዴት ዘን ዊ ራይት ምን ብለን ነው የምንጽፈው? ዊ ራይት እኛ እንዴት ብለን እንጽፋለን? እንደዚህ ብለን እንጽፋለን ማለት ነው። እንደዚህ ብለን እንጽፋለን። ሲነበብ ኤ ኢዝ ኖት አን ኤለመንት ኦፍ ሴት ኤ፣ ይሄ ሲነበብ ኤ ኢዝ ኖት አን ኤለመንት ኦፍ ሴት ኤ ተብሎ ይነበባል ማለት ነው። እሺ አሁን ኤግዛምፕል እኔ ኢፍ ኤን 2 4 6 8 10 ዘን which of the following are true and which of them are false ይለናል። ሉክ ስለዚህ ለምሳሌ ኤ ላይ ኤን ውስጥ ያሉት ቁጥሮች እነዚህ ቁጥሮች ናቸው። ስለዚህ 6 is an element of n፣ ይሄ ምን ማለት ነው? 6 ኤን ውስጥ አለ ይለናል። ይሄው 6 አለ። ስለዚህ ይሄ ምንድነው? ትሩ ነው ማለት ነው። እዚህ ጋር ደግሞ 12 is not an element of n ይላል። ይሄ ማለት 12 ኤን ውስጥ የለም እያለ ነው። 12 ኤን ውስጥ የለም፣ ትክክል ነው። ስለዚህ ይሄ ትሩ ነው ማለት ነው። 3 ኤን ውስጥ አለች ይላል። እዚህ ጋር 3 ኤን ውስጥ አለች የለችም። ስለዚህ ይሄ ምንድነው? ፎልስ ነው ማለት ነው። ይሄ ደግሞ ምን ይለናል? 2 ኤን ውስጥ የለችም ይላል። 2 ኤን ውስጥ የለችም ይላል። ሉክ 2 ኤን ውስጥ አለች። ስለዚህ ይሄኛው ፎልስ ነው ማለት ነው። እሺ ሌላው ደግሞ አይዴንቲፋይ ዌዘር ኢች ኦፍ ዘ ፎሎዊንግ አር ሴት ኦር ኖት ሴት። እሺ ሉክ አሁን መጀመሪያ ላይ እንደነገርኳችሁ ሴት ምን እንደሆነ ወደ ታች እነግራችኋለሁ ብዬ ነበረ። አሁን ሴት ማለት ምን ማለት ነው? ሴት ማለት ዌል ዲፋይንድ መሆን አለበት። መጀመሪያ ዌል ዲፋይንድ ብቻም ሳይሆን መጀመሪያ ምን መሆን አለበት? የሌለ ነገር መሆን የለበትም። የሌለ ነገር ማለት ለምሳሌ በሰማይ ላይ የሚበር አንበሳ፣ አሁን ይሄ ምንም እዚህ ዓለም ላይ አልተፈጠረም ማለት ነው። በሰማይ ላይ የሚበር አንበሳ የለም። ስለዚህ ይሄ ሴት አይሆንም ማለት ነው። ነገር ግን በሰማይ ላይ የሚበር ወፍ ወይ ደግሞ አሞራ ኦር ሰምቲንግ የሚበር ነገር ከሆነ ግን ይሄ ምን ይሆናል? ሴት ይሆናል ማለት ነው። ሁለተኛው ነገር ደግሞ ዌል ዲፋይን መሆን አለበት። ዌል ዲፋይን ማለት ሁሉንም ሰው የሚያስማማ ክርክር የማያስነሳ መሆን አለበት። ለምሳሌ በዚህ ክፍል ውስጥ ያሉ ቆንጆ ተማሪዎች ስቱደንት ቢዩቲፉል ስቱደንት ኢን ዚስ ክላስ ብትባሉ እዚህ ክፍል ውስጥ ያሉ ስማርት ወይም ደግሞ ቆንጆ ተማሪዎች ስብስብ ቢባል ይሄ አሁን ሁሉንም አያስማማም ወይም ደግሞ ክርክር ያስነሳል ማለት ነው። የሆነ ህግ የለውም፣ ስፔሲፊክ የሆነ ሩል የለውም ማለት ነው። ቆንጆ ተማሪ ብሎ ሁሉም የራሱ የሆነ ለኔ ቆንጆ የሆነው ለሌላ ሰው ቆንጆ ላይሆን ይችላል። ሁላችንንም አያስማማም ማለት ነው። ስለዚህ ይሄ ዌል ዲፋይንድ
አይደለም ማለት ነው። ሌላ ለምሳሌ ኢንተለጀንት ፐርሰን ኢን ኢትዮጵያ። ኢንተለጀንት ማለት ብልጥ ማለት ነው። ብልጥ ሰዎች በኢትዮጵያ ውስጥ ያሉ ብልጥ ሰዎች ቢባል ይሄ አሁን ዌል ዲፋይንድ አይደለም። ምክንያቱም ለኔ ብልጥ የሆነው ለእናንተ ብልጥ ላይሆን ይችላል ማለት ነው። የጀግና ስብስብ ለኔ ጀግና ከሆነ ለእናንተ ጀግና ላይሆን ይችላል። ስለዚህ ይሄ አያስማማም ማለት ነው። ክርክር ያስነሳል ማለት ነው። ወይ ደግሞ የሆነ ስፔሲፊክ የሆነ ህግ ሁሉንም የሚያስማማ ስፔሲፊክ የሆነ ህግ የለውም ማለት ነው። ስለዚህ ይሄ እንደዚህ አይነት ነገሮች ከሆኑ ስብስብ አይሆንም ማለት ነው። እሺ እዚህ ጋር the collection of all number less than 4 ይላል። ከአራት በታች ያሉ ሙሉ ቁጥሮች ሙሉ ቁጥር ሲባል ከዜሮ ነው የሚጀምረው። ስለዚህ ከአራት በታች ያሉ ሙሉ ቁጥሮች ማን ናቸው? 0 1 2 3። ይሄ ማንንም የሚያስማማ ነው። የራሱ ህግ አለው ማለት ነው። ህግም ስላለው ኦሬዲ ተጽፎ የተቀመጠ ህግ ስለሆነ ሁላችንንም ያስማማል። ክርክር አያስነሳም። ይሄ ምን ይባላል? ሴት ይባላል ማለት ነው። ቢ the collection of 5 most talented writer of Ethiopia ይላል። አሁን ሉኬኛው ደግሞ ተመልከቱት። the collection ማለት ስብስብ ማለት ነው። 5 most talented ማለት ችሎታ ያላቸው ራይተር ጸሐፊዎች ማለት ነው። በኢትዮጵያ ውስጥ 5 የመጻፍ ችሎታ ያላቸው ሰዎች ስብስብ ማለት ነው። እንግዲህ ታለንትድ ራይተር ላይ ምን አይነት እንደሆነ የተቀመጠ ህግ የለውም። እኔንም እናንተንም አያስማማንም ማለት ነው። ያከራክረናል ማለት ነው። ምክንያቱም ስፔሲፊክ የሆነ የወጣ ህግ የለም። ልክ እንደ መጀመሪያው አይደለም ማለት ነው። የመጀመሪያው አሁን ለምሳሌ ከአራት የሚያንሱ ሙሉ ቁጥሮች በቃ ይታወቃሉ። 0 1 2 3 ማንም እውቀት ያለው ሰው ይሄንን አይከራከርም ማለት ነው። ስለዚህ ቢ ይሄ ሴት አይደለም፣ ዌል ዲፋይንድ አይደለም ማለት ነው። ስለዚህ ስብስብ ለመባል ሁለት ነገር ነው ማወቅ ያለብን። አንደኛ ስብስቡ ያለ ነገር መሆን አለበት። እዚህ ምድር ላይ እዚህ ዓለም ላይ ያለ ነገር መሆን አለበት። ለምሳሌ በሰማይ ላይ የሚበራ አንበሳ ካልኩኝ ይሄ አሁን ስብስብ አይሆንም፣ ሴት አይሆንም ማለት ነው። ሁለተኛ ሁላችንንም የሚያስማማ ስፔሲፊክ የሆነ ህግ ሊኖረው ይገባል ማለት ነው። እሺ አሁን ይሄ በዚህ መሰረት ካለቀን ኖት ዌል ዲፋይንድ ሚንስ አሁን ያስረዳኋቸው ነው። ዌል ዲፋይንድ ማለት አኩሬትሊ በቃ እውነተኛ የሆነ ፕሪሳይስሊ ዲስክራይብድ ኦር ስፔሲፋይድ ስፔሲፊክ ተደርጎ የተቀመጠ እንደዛ ከሆነ ዌል ዲፋይንድ ይባላል ማለት ነው። how many element does each of the following set contain ይላል። ስለዚህ እዚህ ጋር የሚገኙ ኤሌመንቶች እዚህ ጋር የሚገኙ ሴቶች ምን ያክል ኤሌመንት በውስጣቸው ይዘዋል ይለናል። ቢ ላይ ተመልከቱ። ቢ ላይ 1 2 4 1 ይላል፣ ግን አንድ ተደጋግማለች። ስለዚህ ይሄን ድግግሞሹን አንቆጥርም ማለት ነው። አንድን አንድ ጊዜ ብቻ ነው የምንቆጥረው። 1 2 3። ስለዚህ በአጠቃላይ 3 ኤሌመንቶችን በውስጡ ይዘዋል ማለት ነው። እሺ ቢ ላይ the set of all number less than 0 ይላል። ከዜሮ በታች ያለ ኦል ነምበር የለም ማለት ነው። ኦል ነምበር ከስንት ይጀምራል? ከዜሮ ይጀምራል። ስለዚህ ከዜሮ በታች ምንም አይነት ሙሉ ቁጥር የለም። ከዜሮ በታች ያለው ኔጌቲቭ ቁጥር ነው። ኔጌቲቭ ቁጥሮች ደግሞ ምንድናቸው? ኢንቲጀር ውስጥ ነው የሚገቡት። ስለዚህ የቢ ምንም አይነት አባል በውስጡ የለውም ማለት ነው። ኤ ላይ 3 ስንት አባል አለው? 3 ኤሌመንት አለው። ቢ ደግሞ ምንም ኤሌመንት የለውም ማለት ነው። do not have an element የለውም ማለት ነው። እሺ ሌላው እዚህ ጋር ኖት ይላል። a set which do not have element is called empty set ይባላል። ስብስብ ሆኖ ነገር ግን በውስጡ ምንም አይነት አባል ከሌለው ኤሌመንት ከሌለው ምን ይባላል? empty set ይባላል ማለት ነው። we use the ሲምቦሉ ይሄ ነው። ይችን ሲምቦል ይችኛዋን ወይ ደግሞ ይችኛዋን ሲምቦል እንጠቀማለን ማለት ነው። ስለዚህ ሉክ ይችኛዋን ሲምቦል ወይ ደግሞ ይችኛዋን ሲምቦል ካየን ምንድናት ማለት ነው? ኢምፒቲ ሴት ወይ ደግሞ ባዶ ስብስብ እንለዋለን። እሺ ስለዚህ a set which is empty or has limited element is called finite set። አሁንም ሴት ስብስብ ሆኖ which is empty ባዶ ከሆነ ወይ ደግሞ has limited number ማለት ሊቆጠር የሚችል ነገር
ሊቆጠር የሚችል ነገር ማለት ነው። ከሆነ በውስጡ የያዘው ምንም ካልያዘ አንደኛ ምንም ካልያዘ ወይም ደግሞ የያዘው ነገር ቆጥረን የምንደርስበት ከሆነ 1 2 3 4 ብለን ቆጥረን የምንጨርሰው ከሆነ ምን ይባላል? ሊሚትድ ነምበር ይባላል። ስለዚህ ይሄ ሴት ምን ይባላል? ፋይናይት ሴት ይባላል ማለት ነው። እሺ ሌላው ደግሞ a set which is not finite ይሄ ስብስብ ደግሞ ፋይናይት ካልሆነ ምንድነው የሚሆነው? ኢንፋይናይት ነው የሚሆነው ማለት ነው። ስለዚህ ሴትን እዚህ ጋር ለሁለት ከፍሎታል፣ ፋይናይት እና ኢንፋይናይት። ፋይናይት የምንለው ባዶ ኢምቢት ሴት መሆን አለበት፣ በውስጡ ምንም ኤሌመንት ያልያዘ ወይ ደግሞ ቆጥረን የምንጨርሰው ከሆነ ፋይናይት ነው። ፋይናይት ከሆነ ኢንፋይናይት። ኢንፋይናይት ማለት ተቆጥሮ የማያልቅ ተዘርዝሮ የማያልቅ ማለት ነው። እሺ ኤግዛምፕል 4 ላይ state whether each of the following set are ኢምቢት ሴት፣ ፋይናይት ሴት፣ ኢንፋይናይት ሴት። ስለዚህ ኢምቢት ሴት ባዶ ስብስብ፣ ፋይናይት ተቆጥሮ የማያልቅ፣ ኢንፋይናይት ተቆጥሮ የማያልቅ በማለት መልሱ ይለናል። እሺ ኤ the set of natural number less than 1 ሉክ ናቹራል ነምበር ከስንት ይጀምራል? ናቹራል ነምበር ከአንድ ይጀምራል። 1 2 3 4 እያለ ይቀጥላል። ስለዚህ ከአንድ የሚያንስ ናቹራል ነምበር የለም። ከአንድ የሚያንስ ናቹራል ነምበር የለም። ምክንያቱም ናቹራል ነምበር ከአንድ ነው የሚጀምረው። ስለዚህ ይሄ ምን ይሆናል ማለት ነው? ኢምቢት ሴት፣ ምንም አይነት አባል ስለሌለው ኢምቢት ሴት ይሆናል ማለት ነው። እሺ ቢ the set of natural number greater than 4 ይላል። ከአራት በላይ የሆኑ መቁጠሪያ ቁጥሮች፣ ከአራት በላይ የሆኑ መቁጠሪያ ቁጥሮች 5 6 7 8 እያለ ይቀጥላል። ስለዚህ ይሄም ቆጥረን አንጨርሰውም። ሶ ምን ይሆናል ማለት ነው? ቆጥረን ካልጨረስ ነው ኢንፋይናይት ሴት ይሆናል ማለት ነው። ሲ the set of all number between 4 and 5 በአራት እና በአምስት መካከል ያለ ኦል ነምበር ይለናል። በአራት እና በአምስት መካከል ያለው ደሲማል ነው ወይ ደግሞ አስርዮሽ በነጥብ ነው። ለምሳሌ 4.2 4.3 እንደዚህ አይነት ቁጥር ነው ያለው በአራት እና በአምስት መካከል ማለት ነው። ስለዚህ በአራት እና በአምስት መካከል ምንም አይነት ኦል ነምበር የለም። በደሲማል ከተቀመጠ ሉክ 4.2 4.3 እንደዚህ ከሆነ ይሄ ምንድነው? ራሽናል ነምበር ነው የሚባለው እንጂ ኦል ነምበር አይባልም ማለት ነው። ስለዚህ በአራት እና በአምስት መካከል የሚገኝ ምንም አይነት ኦል ነምበር የለም። ስለዚህ መልሳችን ኢምቢት ሴት ይሆናል ማለት ነው። the set of all number less than 4 ከአራት በታች የሆኑ ኦል ነምበሮች ሉክ ኦል ነምበር ማለት ከዜሮ ነው የሚጀምረው። ስለዚህ ከአራት በታች የሆኑ ኦል ነምበሮችን ዘርዝረን እንጨርሳቸዋለን። እነሱም 0 1 2 3 በቃ እነዚህ ናቸው ማለት ከአራት በታች የሆኑ። አራትን አያጠቃልልም። ለዛን ኦር ኢኳልስ ቱ ካለ ግን አራትም ይጠቃለላል ይገባል። ግን እዚህ ጋር ለዛን ብቻ ስለሆነ የሚለው 0 1 2 እና 3 ይሆናል ማለት ነው። ስለዚህ ይሄ ምን ይባላል? ቆጥረን ስለምንጨርሰው ብዛቱ ስንት ነው? 3 ብዛታቸው 3 ነው። ቆጥረን ስለጨረስ ነው ምን እንለዋለን? ፋይናይት እንለዋለን ማለት ነው። ፋይናይት ሴት ይሆናል ማለት ነው። እሺ አሁን ኤክሰርሳይዝ 1.1 የሚለውን እንሰራለን። for the following question write true if the statement is correct, write false if the statement is incorrect። እሺ true false ነው የመጀመሪያው። ሉክ 0 is an element of ይላል። እዚህ ጋር ተመልከቱ 0 እዚህ ውስጥ አለች ወይ? እዚህ ጋር ሉክ እዚህ ጋር 0.5 ነው የሚለው። ይሄ 0 አይደለም። ይሄ ሉክ 0.5 ነው። ስለዚህ እዚህ ውስጥ 0 አለች። እንግዲህ ያሉት ቁጥሮች 0.5 1 1.2 4 እና 10 ናቸው። ሉክ በኮማ መለየት አለበት። 0.5 1.2 4 እና 10 0 እዚህ ውስጥ አለች እያለ ነው። 0 እዚህ ውስጥ አለች እያለ ነው። የለችም። ስለዚህ መልሳችን ምንድን ነው? ፎልስ ነው ማለት ነው። ይሄም 10 እዚህ ውስጥ አለች ይለናል። ሉክ እዚህ ጋር ግን ተመልከቱ። ይሄ ነገር 0 አለ፣ 2 አለ፣ 4 አለ። ቀጣዩ ምንድነው ማለት ነው? 2 እየጨመረ ነው። እዚህ ጋር ዶት አድርጓል። ዶት ካረገ ይቀጥላል ማለት ነው። አይቆምም፣ ይቀጥላል ማለት ነው። ስለዚህ አሁን እናስቀጥለው ብንል 0 2 4 ቀጣዩ ስንት ነው? 6 ምክንያቱም 2 እየጨመረ ነው። ቀጣዩ ስንት ነው? 8 ቀጣዩ ስንት ነው? 10 ቀጣዩ ስንት ነው? 12 እያለ ይቀጥላል ማለት ነው። ስለዚህ እዚህ ውስጥ 10 አለች። 10 እዚህ ውስጥ አለች። ስለዚህ መልሳችን ትሩ ይሆናል ማለት ነው። እሺ ሲ ላይ ደግሞ እንምጣ። ሲ ላይ ደግሞ ሉክ 1 is not an element ይላል።
አንድ እዚህ ውስጥ የለችም እያለ ነው። አንድ ግን አለች እዚህ ውስጥ። ግን ምንድነው አንድ እዚህ ውስጥ የለችም ነው የተባለው፣ አለች። ስለዚህ መልሳችን ፎልስ ነው ማለት ነው። 8 እዚህ ውስጥ የለችም ይላል። ይሄም ሉክ እዚህ ጋር ዶት ዶት እያደረገ ነው ያለው። ያ ማለት ይቀጥላል ማለት ነው። ስለዚህ ስንት እየጨመረ ነው? እንደምታዩት 2 እየጨመረ ነው። 1 ከዛ 3 ከዛ 3 ላይ 2 ደምሮ 5። ስለዚህ ቀጣዩ ስንት ይሆናል? 2 እየጨመረ ነው። ቀጣዩ 7። ቀጣይ አሁንም 2 ደምሩ 9። ቀጣዩ ስንት ነው? 11። ቀጣዩ ስንት ነው? 2 እየደመራችሁ ነው የምትሄዱት 13። ስለዚህ እዚህ ውስጥ 8 የለችም። 8 እዚህ ውስጥ የለችም። እሱም ያለው 8 የለችም ነው። ጥያቄው ያለን 8 የለችም ነው። ስለዚህ መልሳችን ትሩ ይሆናል ማለት ነው። እሺ ሁለተኛው ጥያቄ ላይ አይደንቲፋይ ዌዘር ኢች ኦፍ ዘ ፎሎዊንግ ሴት አር ሴት ኦር ኖት ሴት፣ ሴት ነው ወይስ አይደለም በሉ ነው የሚለን። እሺ ቅድም እንደነገርኳችሁ መጀመሪያ የሴትን ዴፊኒሽን መያዝ አለበት። እሺ ለምሳሌ ኤ ላይ the collection of intelligent student in your class፣ በክፍላችሁ ውስጥ ያለ የብልህ ተማሪዎች ስብስብ። ስለዚህ በክፍል ውስጥ ብልህ ተማሪ ህግ የለውም፣ አልወጣም አይደለም። ስለዚህ አያስማማንም፣ ሁላችንንም ያከራክረናል። ይሄ ፐርሰናል ኦፒኒየን ነው፣ የግል አስተያየት ነው። ስለዚህ እንደዛ ከሆነ አስተያየት ነገር ካለበት የሚያከራክር ስለሆነ የማያስማማ ስለሆነ ይሄ ሴት አይባልም ማለት ነው። the set of months of the year which started with letter j፣ በጄ የሚጀምሩ ወራቶች፣ በጄ የሚጀምሩ months ወራቶች of the year የአመቱ ወራቶች። look the set of months ወራቶች of the year የአመቱ ወራቶች which started with letter g በጄ የሚጀምሩ። ስለዚህ በጄ የሚጀምሩ ወራቶች ማን ማን ናቸው? ለምሳሌ ጃንዋሪ አለ፣ ጁን አለ፣ ጁላይ አለ። ስለዚህ ይሄ ሁላችንንም የሚያስማማ ነገር ነው። እንደገና ደግሞ አባልም አለው ሉክ። ስለዚህ ይሄ ምንድነው? ሴት። ይሄ ሴት ነው ማለት ነው። አባል ሊኖረው ይገባል ማለት ነው። የሌለ ነገር ከተቀመጠ አይሆንም። መጀመሪያ እንዳነገርኳችሁ በአየር ላይ የሚበር አንበሳ ከተባለ ይሄ ስብስብ አይደለም። ሁለተኛ ነገር ደግሞ ሁላችንም የሚያስማማ መሆን አለበት። ስለዚህ the set of months of the year which start with letter j በጄ የሚጀምሩ መንዝ የአመቱ ወራቶች ይሄ ስብስብ ነው ወይም ሴት ነው ማለት ነው። ሲ the set of natural number between 20 and 21 በ20 እና በ21 መካከል ያሉ ናቹራል ነምበር ወይም ደግሞ መቁጠሪያ ቁጥሮች። በ20 እና በ21 መካከል ምንም አይነት ናቹራል ነምበር የለም። ምክንያቱም በ20 እና በ21 መካከል ያለው በነጥብ ነው የሚቀመጠው 20.2 20.3። ስለዚህ ናቹራል ነምበር ደግሞ በነጥብ የተቀመጡትን ነገሮች አይይዝም። ስለዚህ ይሄኛው it is not set ኢምቢት ሴት ነው። ኢምቢት ሴት ነው የምንለው። ይሄንን ሴት አይደለም ማለት አንችልም። ኢምቢት ሴት ነው። ስለዚህ ኢምቢት ሴት ደግሞ ሴት ውስጥ ይመደባል። ስለዚህ ይሄን ኢምቢት ሴት ነው ማለት ነው። ኢምቢት ሴት ነው ይሄኛው። ሶስተኛው ላይ how many element does each of the following set contain ይላል። ምን ያክል አባላቶችን በውስጡ ይዟል ነው። ይሄ ደግሞ ምን ያክል አባላቶችን በውስጡ ይዟል። ሉክ እዚህ ጋር 2 2 2 ይላል። ድግግሞሽ ነው። ድግግሞሽ ደግሞ እንደ አይቆጠርም ማለት ነው። ስለዚህ ይሄ አንድ አባል ነው ያለው። በቃ ሁለት ስንት ተደግሟል? 4 ጊዜ፣ ግን እንደ አንድ ነው የሚቆጠረው። ድግግሞሽ አይቻልም ማለት ነው። በቃ አንቆጥረውም ማለት ነው። አንድ ጊዜ ብቻ ነው የምንቆጥረው። እሺ ቢ ላይ ይሄ የምን ምልክት ነው? የኢምቢት ሴት ምልክት ነው። ሉክ ይሄኛው የኢምቢት ሴት ምልክት ነው። ቢ ምንም አይነት አባል የለውም ማለት ነው። ስለዚህ ኖ ኢለመንት እንላለን፣ ምንም አይነት አባል ስለሌለው። እሺ ሲ ስንት አባል አለው? 2 አባል አለው። ኤ እና ቢ። ዲ the set of all number less than 6 ከ6 በታች የሆኑ ኦል ነምበሮች። ኦል ነምበር ከስንት ይጀምራል? ከ0። ስለዚህ ማን ማን ናቸው ማለት ነው? ዲ እኩል ይሆናል ብለን ብራስ እንከፍታለን። 0 1 2 3 4 እና 5 ከዛ ብራሱን እንዘጋለን። ሶ እነዚህ ናቸው። ስንት አባል አለው? ከ6 የሚያንሱ ቁጥሮች ነው ያለው። ከ6 የሚያንሱ ኦል ነምበር፣ ከ6 የሚያንሱ ሙሉ ቁጥሮች። 6 አይጠቃለልም እዚህ ጋር። ለዛ ነው ኢኳልስ ቱ ቢል 6ም አብሮ ይገባ ነበር። ስለዚህ 1 2 3 4 5 6 ስንት አባል አለው? 6 አባላቶች አሉት ማለት ነው። እሺ
which of the following ኦኬ ሶሪ ኢ ሉክ ስንት አባል አለው? አንድ አባል አለው። እሱም ማን ነው? ዜሮ ነው ማለት ነው። ሉክ እዚህ ጋር ዜሮ ስላለ አባል የለውም ማለት አይቻልም። አባል አለው። ይሄ አባሉም ማን ነው? ዜሮ ነው። ብዛቱ ስንት ነው? አንድ ነው ማለት ነው። ስንት ኢለመንት አለው ነው የተጠየቀው ጥያቄ። ብዛቱ ነው የተጠየቀው። ምን ያክል አባል አለው ነው የተባለው። ስለዚህ ይሄ ምን ያክል አባል አለው? አንድ አባል አለው ማለት ነው። እሺ አራተኛው ላይ which of the following set are ኢምቢት ሴት። ኢምቢት ሴት የሆነው እዚህ ውስጥ የትኛው ነው ይለናል። ምንም ስብስብ በውስጡ ያልያዘው the set of trees in አዲስ አበባ። አዲስ አበባ ውስጥ ያሉ ባህር ዛፎች። አዲስ አበባ ውስጥ ብዙ ባህር ዛፍ አለ። ስለዚህ ይሄ ኢምቢት ሴት አይባልም። ይሄ ኢምቢት ሴት አይባልም። እሺ ቢ ላይ the set of students in your class whose age is 30 year። the set of student የተማሪዎች ስብስብ in your class በክፍላችሁ ውስጥ whose age እድሜያቸው 30 years 30 ዓመት የሆነ በክፍላችሁ ውስጥ 30 ዓመት የሆነ እድሜ ያለው ተማሪ ማለት ነው። አለ እንዴ በእናንተ ክፍል ውስጥ? የለም አይደለም። so it is ኢምቢት ሴት። ይሄ ኢምቢት ሴት ይሆናል ማለት ነው። ግን ከሌለ ነው እንግዲህ በክፍላችሁ ውስጥ 30 ዓመት የሞላው ሰው ከሌለ ነው ይሄ። ስለዚህ ይሄኛው እንደ ሁኔታው ይለያያል ማለት ነው። እንግዲህ 8ኛ ክፍል ሆኖ 30 ዓመት ያለው ሰው ሊኖር ይችላል ተብሎ አይታሰብም። ስለዚህ ይሄ ኢምቢት ሴት ይሆናል ማለት ነው። ሶ ቀጣይ ሪሌሽን አመንግ ዘ ሴት የሚለውን የምናይ ይሆናል።